ነሽ? ደህና መሸሽ። ደህና ምን ነው ግን አንተ ስትታይ ምንም ደህና አትመስልም። አይ ምንም አልሆንኩም። እናትሽ ቤቷ የምታሳክማት ዶክተር ጋር ሄዳለች። አውቃለሁ፣ አበጀሽ ነግራኛለች። ግን ይህንን ማን እንዳደረገ ታውቂያለሽ? አልገባኝም። ይሄ ለኔ መናገር ምን አስፈልገው? ወንጀለኛ እናትሽን በድብቅ እንድትታከም ያደረኩት እኔ ነኝ። ያን ነገር መንግስት ቢያውቅ ምን ያለት ቅጣት እንደሚደርስብኝም በደንብ አውቃለሁ። ግን እኔ ለዚህ ቤተሰብ ሁሉንም ትቼ እየሰራው ነው። መቼም እንዳመሰግንህ ጠብቅ አይደለም ይሄን ለኔ የምትነግረኝ? ሊዲያ፣ ይሄን ነገር ያደረኩት ያንቺን ምስጋና ፈልጌ ይመስልሻል? እና ታዲያ ለምንድን ነው ይሄን ለኔ የምትነግረኝ? አንዳንድ ነገሮችን ማስታወስ ያስፈልጋል። አንቺ ደግሞ ነገሮችን ቶሎ ትረሻለሽ። እሱን ላስታውስሽ እየሞከርኩ ነው። ስላስታወስከኝ በደንብ አድርጌ አመሰግናለሁ። ግን ያን ያክል አስፈላጊ ነገር አልነበረም። አያይ ሊዲያ፣ ግዴታ ማስታወስ ያለብሽ ብዙ ነገሮች አሉ። ሳሚ ምን እያደረክ ነው? እጅን እያሳመምከኝ ነው። ልቀቀኝ። አንድ ደግሞ ግዴታ ማስታወስ ያለብሽ ነገር አለ ሊዲያ። እኔ እንደምታስቢው አይነት ጥሩ ሰው አይደለሁም። እኔ ጋር ከደረስሽ ምሕረት ምናምን ብሎ ነገር የለም። ዋጋሽን ነው የምሰጥሽ። ሳሚ ልቀቀኝ። እጅን እያሳመምከኝ ነው። ይህንን ከማድረግሽ በፊት እኔም ፊት ለፊት መጋፈጥ እንዳለብሽ ማሰብ ነበረብሽ። አሁን ያ ሰዓቱ ነው ሊዲያ። ሳሚ ምን ይሆን? ልቀቀኝ። አንተ ታይወጣ። እስካሁን ምንም አላደረኩም ነበር ሊዲያ። አሁን ግን ግዴታ ማድረግ ያለብኝ ነገር አለ። ምን ለማድረግ እየሞከርክ ነው? ሳሚ ምን ለማድረግ እየሞከርክ ነው? ለምን ነው? ልቀቀኝ እንዴ! እስካሁን እኔን ያወቅሽኛል። እኔ ከጀርባ ተደብቄ ምንም ነገር ማድረግ አልፈልግም። አንቺ ግን ያን ሁሉ ከጀርባ የተደበቀሽ ስታደርጊ እኔም ፊት ለፊት መጋፈጥ እንዳለብሽ ማወቅ ነበረብሽ። ሳሚ ልቀቀኝ! ልቀቀኝ! ሌላ አንቺ ላደረኩት ነገር ይሄ ነው የሚገባኝ? ሳሚ ልቀቀኝ! እኛሽ ሊዲያ፣ ድጋሚ በእኔና በዮአዳ መሀል መግባት ሞክሪ፣ እገልሻለሁ ሊዲያ። ድጋሚ እንደዛ ለማድረግ እንዳትሞክሪ። እዚህ ውስጥ መግባት አይቻልም። በይጂ። ለምንድን ነው የማልገባው? ለምንድን ነው የማልገባው? በደንብ አድርጌ እገባለሁ እንጂ ልጅቱ እኮ እየጮኸች ነው። ምለው አይሰማም እንዴ? እዚህ ክፍል ውስጥ ማንም ሰው መግባት አይቻልም እያልኩሽ ነው። ማውራው አማርኛ መሰለኝ። ቆይ ልጅቱ ምን አድርጋት ነው? አበጀሽ፣ አሁን ከኔ ጋር ልትጣይ ነው። ዝም ብለሽ በማይገባሽ ነገር ውስጥ አትግቢ። ሳይ እንዲያው ማለት መጣችልህ። እንዴት ነሽ ማይ? ህክምናው እንዴት ነበር? ጥሩ ነበር። አሁን ግን እኔ በጣም አሞኛል። ገብቼ ረፍት ላድርግ። እሷንም ማስተኛት ትንሽ ረፍት አድርግ። አይ አያስፈልግም። እኔ ራሴ ማድረግ እችላለሁ። ወይዘሪት ዮአዳ፣ ሳስበው ከዚህ በፊት የሰጠሁሽ መድኃኒት የበቃሽ አልመሰለኝም። ስለዚህ እስኪ በደንብ ልጨምርልሽና አቅምሽ ምን ያህል እንደሆነ እናያለን። እቺ ሴትዮ ዮአዳንን የመግደል ሀሳብ አላት ማለት ነው?
ቆይሽን ቸኮሌት ማን ሊያመጣው ይችላል? ማን ነው ይቅርታ የሚጠይቀኝ? አላቅም አልኩሽ እኮ አዳኔ። እኔም ጠዋት ሳይው ግራ ገብቶኝ ነበር። ለማንኛውም ይሄን ቸኮሌት እንዳበይ። አረን ያልበላው ወይኔ ሻዩ ቀዘቀዘ። ጮይ ስጠሪኝ ጊዜ እኮ በድንጋጤ መጥበሻውን ራስዎት እንዳረኩት አላቅም። በቃ አሁን ነሽ ቢ። እሺ በቃ ሳሎን መጣ። እሺ ግን የማይረባ ልጅ መጥቶልሻል። ማን? ሳሚ መጣ? አዎ በቃ እኔ የፈለግሽበት ቦታ አቅርቤልሽ ትበያለሽ። አንድም ነገር ለማንም እንዳትናገሪ ነግሬሽ ነበር። አንቺ ግን ሂደሽ ለማለት ከፎቅ ላይ ልጥልሽ እንደነበር ነገርሻት። ሳሚ ምንም አያመጣም ብለሽ ነው አይደል? በፈጣሪ ስም እምልሃለሁ እኔ ለማንም ምንም ነገር አልተናገርኩም። ዝም በይ፣ አፍሽን ዝጊ። አሁን ይሄን አይንሽን ጎልግዬ ሳወጣልሽ ሳሚ ማን እንደሆነ ትረጂዋለሽ። አይገርምም? እንደው ማንም ሁን ከዚህ በኋላማ አንገቴን አልደፋም። በፍጹም አልፈራም። ሳሚ አስብ፣ ይህን ደደብ የሆነ አእምሮን አሰራው። አሁን ደግሞ ምን ለማድረግ እየሞከረ ነው? ይሄ ልጅ ግን ጤነኛ አይደለም። 3-7 ያስፈልጓል። እንደዚህ የማይረቡ ልጆችን አንድ ቤት ሰብስቦ በርበሬ ነበር ማጣ። ምንድን ነው? ምግብ ነው። አይታይም እኮ። ለማን ነው? ለአዳን። ካንተና ከሷ ውጭ እዚህ ቤት ሰው አለ? አንተ ደግሞ ቅድም ቁርስን በልታል። ይሄኛውን እኔ ነኝ የምጠጣው። ከፈለግሽ ለሷ ሌላ አፊለት፣ ካልፈለግሽ ደግሞ ተይው። ሳሚ አንተ እኮ ቅድም ጠጥተሃል። ጓዳ እንደሚያለሽ ቁርስ አይሆንላትም። ድጋሚ እስከማፈላለት ደግሞ ይርባታል። ኧረ ይርባታል። ማሂዬ ታዩ በቃ እኔ ሻይ ቢቀርብኝም ችግር የለውም። እንደውም ይህ ሻይ ለሁለታችንም አይሆንም። በእናትሽ አይክፋሽ። እሱ ምን እንደሆነ ታውቂያለሽ አይደል እንዴ? ተይም እባክሽ። በሱ አይደለም ማለት ሰው በራሴ እድል። ደግሞ ይሄ ምን ማለት ነው? አንቺ ባትኖሪ እዚህ ቤት አንድ ሰከንድ አልቆይም ነበር እንዴ። ምን እዳለብኝ? ሙሉ ሰውነት አለኝ። የፈለግኩበት ሄጄ መስራት እችላለሁ ዝቅ ካልኩኝ። እናትሽ ቃል ባታስገባ ይኖሩ እዚህ ቤት አልቆይም ነበር። ቆይ ለኔ ካንቺ ውጭ የሚያስብልኝ ሰው ያለ ይመስልሻል? አንቺ እኮ ማለት ለኔ እህቴ፣ እናቴ፣ ጓደኛዬ፣ ሁሌ ነገር ነሽ። በአጠቃላይ ከራሴ በላይ የምታስቢልኝ የመኖሬ ምክንያት እኮ ነሽ። በአሁን ጊዜ ማንም እንዳንቺ መሆን አይችልም። አንቺ እኮ በጣም የተለየሽ ነሽ። በአሁን ጊዜ ወንድም ወንድሙን እህት እህቱን በመጠፋበት ጊዜ ለሰው ደስታ ብሎ ህመሙን ዋጥ አድርጎ የሚኖር ማን አለ? እንዳይከፋኝ ነው እንደዚህ የምትይ? ኧረ እውነቴን ነው ማሂ። እኔ በዚህ ዘመን እንዳንቺ አይነት ንጹህና ታማኝ ሰው በህይወት አይቼ አላውቅም። ልክ እንዳንቺ እኮ ለሚወደው ሰው ህይወቱን እስከ መስጠት የሚዘጋጅ ሰው እኮ ማንም የለም። ፈጣሪ ሆይ አሁን አበዛሹ። ለአንቺ እኮ ቢያንስብሽ እንጂ አይበዛብሽ ማሂ። አንቺ እኮ ባትኖሪ ኖሮ እስካሁን የኔ ራሴን አጥፍቼ ሞቼ ነበር። ይቅርታ አደን፣ አንቺን ለመርዳት ከዚህ መንገድ ሌላ አለ ብዬ አላስብም። ደግሞ ይህ ሻይ መመረዙን ብታውቁ አሁን ካዘናችሁት በላይ ታዝኑ ነበር።
በይ አሁን ልቀቂኝ። የተደፋውን ሻይ እጄ ልወልወል። ለምን? እኔ ወለውለዋለሁ። ምን በወጣሽ? እኔ ራሴ ወለውለዋለሁ። ወይዘሮ ማህሌት ብንከባበር አይሻልም ወይስ እንጣላ? ምን ወይዘሮ ነው ያልሽኝ? ውይ በጣም ይቅርታ። ለካ አላገባሽም። ምን አይነት ልጅ ነኝ? በልጅነትሽ ቤተሰቦችሽ ሊድሩሽ ሲሉ ጠፍተሽ ከተማ መግባትሽን እኮ ዘነጋሁት። አንቺ ነገረኛ ምን ለማለት እየሞከርሽ ነው? አረ ምንም እንዴ። አረ አንቺ አታስቢ። እኔ ምን ልል እችላለሁ? ይኸውልሽ አላገባ ብልም አልባሌ ቦታ አልወደኩም። እሺ ሰው ቤትም እየሰራው ቢሆን ትምህርቴን ተምሬያለሁ። ሌላ ውጤት ባይመጣልኝ እንኳን የኮሌጅ መጥቷል። የፈለኩት መርጬ መማር እችላለሁ። እሺ እኔ እኮ በጣም የሚገርመኝ ማንም ሰው ስለ ትምህርት ሲያወራ ሮጥ ስለ ትምህርት የምታወሪ ነገር እኮ ነው። እኔ እንኳን ያወራሁት በስታት ነበር። ወይዘሪ ትላለሁ ብዬ ወይዘሮ ያልኩት አይደል? እኔ መች አጣሁሽ? ስለ ትዳር ስወራ እንደሚያናድደኝ ስለምታውቂ አይደል ሆን ብለሽ ያነሳሽው? ኧረ እባክሽ አትወጂም እንዴ? ቆይ ትመጫታለሽ። ቢያሹ ሞሪያኑ ሞለውልሽ ጅብድ። ተነስና አጽዳ። አንተ እንደ ህፃን ልጅ እዚህ ቤት የምታንጠባጥበው ነገር የሚያጸዳል ሰራተኛ የለም። እሺ ዮሐዳኔ ምንድን ነው የተፈጠረው? ምን አደረገሽ? ይህ ሰላቢ ምንድን ነው ያደረገሽ? ንገሪኝ። አረ ምንም አላደረገኝም፣ ግን የደፋውን ሻይ ወልወል ስል ተናዶ ወጣ። ተናዶ ብቻ ወጣ? ይሄ ልጅ ግን የሆነ ነገር የሆነ አይመስልሽም? ምን ሆነ? ከበፊት ባህሪው ተቀይሯል። አጋጭሻለሁ፣ በእኔ ቁጥጥር ስር ነሽ ምናምን ማለቱን ኮትቷል። አልተቀየረም ባክሽ። ቢቀየርማ ኖሮ እኮ ቅድም ፊት ለፊት ሻዩን ደፍቶ አያስለቅስሽም ነበር ይመስለኛል። ግን ውስጡ ክፋት ያለበት አይመስለኝም። አስተዳደጉ ያሳደረበት ጫና ነው። ደግሞ እነግርሻለሁ፣ ማስታወስሽን የነገረኝ እኮ እሱ ነው። ተረጋጊ። ነኝ። ምን ሆንሽ ነው ግን? ደህና ነሽ? ቅድም እኮ መጥቼ ለማውራት ምንም አልተመቸኝም። ጠዋት ደግሞ በዛ ሁኔታሽ ሳሎን የምትመጪ አልመሰለኝም ነበር። ምን ነው ችግር አለ እንዴ? ስም ይኸውልሽ፣ እትዬ ማስታወስ መቻልሽን ሳትጠራጠር አትቀርም። ምን? እንዴት? ሳሚ ነው መጥቶ ኪችን እንኳን ደስ ያለሽ ዋዳ ማስታወስ ቻለች አለኝ። ሳሚ? ቆይ እንዴት ሊሆን ይችላል? እኔ አላውቅም፣ ግን ወይ የሆነ ነገር አይታለች፣ ካልሆነም እኔና አንቺ ስናወራ ሰምታለች ማለት ነው። አላውቅም፣ ግን ከዚህ በኋላ ግን የግድ መጠንቀቅ አለብኝ። ደግሞ ምን ተፈጠረ ብሎ መምጣታቸው አይቀርም ከቆየው። እኔ ልጅ በቃ አንቺ ልጅ እኔ ትንሽ ቆይቼ እመጣለሁ። ምነው አንተ ልጅ ግን ኪችን እግር አበዛ። ዮሐዳን ሰሞኑን ደህና አይደለችም እንዴ? እኔ ምን አውቃለሁ? አንተ ልጠይቅ እስቲ። ሊዲያ እግሯን የተቆረጠች ቀን ምንድን ያደረጋችኋት? ከዛን ቀን ወዲህ ምንም ልክ አይደለችም። እኔን እንኳን በስርዓቱ እኮ አታናግረኝ። ለማንኛውም ከጎና ባትርቂ ጥሩ ነው። እኔ ለአንድ ሁለት ቀን ከከተማ ልወጣ ነው። ምን? ሳሚ እኔን እንድትንከባከቢና ብቻዬን እንዳትዪ ነገርሽ? እኔ የምልሽ ዮሐዳን፣ ይሄ ልጅ ግን ያለ ምንም ምክንያት እንደዚህ ሆነ አይመስለኝም። ምንም ምክንያት የለውም። የእሱ ሀሳብ እኮ በአንቺ ፊት ለእኔ ሀሳቢ መስሎ መታየት ነው። ማለት በእኔ ፊት ለአንቺ እንደሚያስብ ማስመሰሉ ለምን አስፈለገው? ያሰቃየኝ ስቃይ ለአንቺ እንዳልነግርሽ ስለፈለገ፣ ወይም ደግሞ በአንቺ በኩል የሆነ ተንኮል አስቦ ነው። ዮሐዳን፣ ስለምን ስቃይ ነው የምታወሪው? ታዩ፣ አስፈላጊ አይደለም። ንገሪኝ እንጂ ዮሐዳን፣ አስፈላጊ አይደለም ማለት ምን ማለት ነው? ይሄ ስስትና አባቱ ነው ያደረገሽ። ማሂ፣ ምንም ነገር አይደለም አልኩሽ አይደል? ደግሞ ቀላል ነው። በዛ ላይ አሁን አልፏል። ዮሐዳን፣ በቃ ከዚህ በላይ እንድበሳጭ አታርጊኝ። ወይ ማሂ፣ በቃ አንቺ አንድ ነገር ከያሽ መቶ የሚባል ነገር አታውቂማ። አዎ አልተውም፣ ንገሪኝ። በቃ ሳሚ ወደ በረንዳ ወስዶ ከፎቅ ላይ ሊጥለኝ ነበር።
ኢንፎክ ታየዋለሽ አይደል? ከፈለኩኝ ከዚህ ፎቅ ወርሬ ነው የምፈጠፍጥሽ። በዛ ላይ ደግሞ ሊዲያ ራሱ የቆረጣትን ብርጭቆ የሰበረው እሱ ነው። ልክ እንደዚህ ብርጭቆ ነው የምሰባበርሽ። ከመፍራት የተነሳ ራሱ በህልሜ ለምን ለማሂ ተናገርሽ ብሎ በቢላ ሲያስፈራራኝ አይቻለሁ። አንድም ነገር ለማንም እንዳትናገሪ ነግሬሽ ነበር። አንቺ ግን ሂደሽ ለማለት ከፎቅ ላይ ልጥልሽ እንደነበር ነገርሻት። ሳሚ ምንም አያመጣም ብለሽ ነው አይደል? በፈጣሪ ስም እምልሃለሁ፣ እኔ ለማንም ምንም ነገር አልተናገርኩም። ይቅርታ፣ በጣም ይቅርታ ያዳኔ። ህመምሽን ስላልተገራሁሽ ይቅርታ። ብቻሽን ስለተውኩሽ በጣም ይቅርታ። ማሂ፣ አንቺ እኮ አንድም ቀን እኮ እኔን ብቻዬን ትተሽኝ አታውቂም። ባልተውሽማ ኖሮ ህመምሽ ያመኝ ነበር፣ ፍርሃትሽ ይገባኝ ነበር። እኔ ለአንቺ እንኳን መዋሉን እማረባ ሰው ነኝ። እባክሽ ማሂዬ እንደሱ አትበይ፣ ካልሆነ ግን የመብርሽ ነው ማለቅሰው። ዋው ፍቅራችሁ በጣም ያስቀናል። መጣሽ እንዴትዬ? አዎ መጥቻለሁ። ምን ነው መምጣትና ለመምጣቴን ለአንቺ መናገር ነበረብኝ ነው ወይስ እንድመጣ አልፈለግሽም? አረ በፍጹም እኔ እንደዛ አላልኩ። ቆይ እኛ ሳንኖር ቤቱ እንደዚህ ነው የምታጨማለቂው ነው ወይስ ይሄን ቤት የሀዘን መሰባሰብ ያደረጋችሁት? ትንሽ ከፍቷት ስለነበር አለቀሰች። ከዛ ውጭ እኮ ስራውን እየሰራች ነው አይደል እንዴ? አንቺን የጠየቀሽ የለም። ደግሞ እየሰራች ነው ስትይ ትንሽ አታፍሪ? ቆይ ይሄ እዚህ ጋር የተደፋው ነገር ምንድን ነው? ይሄ ማውሊያስ እዚህ ጋር ምን ይሰራል? የማይረባ ነው። ለወዳን ሻይ ልሰጣት ስመጣ እሱን ወስዶ እኔን የሚጠጣው አለኝ። አረ ወዳን አልጠጣችም ለሷ ስጣት ስለው ለእኔም ለአንቺም አይሆንም ብሎ ደፋው። ወይኔ ሂሩት፣ ስለዚህ መድኃኒቱን አልጠጣችሁም ማለት ነው። ትሰሚኛለሽ ማህሌት? ከዚህ በላይ ያንቺ ነገር በቅቶኛል። ኮተትሽን ይዘሽ ከቤቴ ውልቅ በይልኝ። ምን ማለት ነው ደግሞ? ምን ማለት አለው? በቃ ከዚህ በኋላ እንደዚህ አይነት ቆሻሻ ሰራተኛ አልፈልግም። ዛሬውኑ ቤቴ ለቃ እንድትወጣ እፈልጋለሁ። እቴቴ፣ እሷን ቆሻሻ ማለት መብት የለሽም። እሺ፣ ደግሞ እንደ ማህሌት ንጹህ ሰው ቢፈለግ ራሱ በቁጥር 1 ነው። ታዲያ ለምን አዝለሻት አትዞሪም? አስፈላጊ ከሆነ እሷን ማዘል አይደለም የፈለገችውን ሆነላታለሁ። አይ እንግዲህ የፈለጋችሁትን ሁሉ አይመለከተኝም። ብቻ ቤቴ ለቃችሁ ውጡ። ምን አስሬ ቤቴ ያለሽ? ይቅርታ ቴቴ፣ ግን ላስከፋሽ አልፈልግም። ለማስታወስ ያክል ግን ይሄ ቤት የቤተሰቦቼ ቤት ነው። ያ ማለት ደግሞ የኔ ቤት ነው። አረ እባክሽ ተይው አዳኔ፣ እባክሽ እንደዚያ አትበይ። አረ ተያት። ለምን ልኬን አትነግረኝም? ይሄው ከስር መውላ ያለልሽ ለምን አስተሻት መችኝም? እኔ እሱ ማድረግ አይጠበቅብኝም። በዛ ላይ ደግሞ እኮ ራስሽ ነሽ ፊትሽ ላይ ሜካፕ ሰርተሽ ደበደበችኝ። ሲቀጥል ደግሞ በዚህ ቤት ማዘዛት እሺ ማለችኝ ብለሽ ላጎቴ ነገርሽው። አረ ሁሉንም ማስታወስ ችለሻላ። አይ ቴቴ፣ ከመጀመሪያውም የመርሳት በሽታ አልነበረብኝ። ምን አልሽው አዳን? አጎቴ ቆይ አንዴ ላስረዳ። በቃ ምንም የምታስረጂኝ ነገር የለም። አዳኔ ወዴ? ሊዲያ ታስታውሻለሽ? ለመጀመሪያ ቤታችሁ ስመጣ አንቺ ነበር የተቀበልሽኝ። አይገርምህም ሳሚ? ያኔ በጣም አስቸጋሪ ልጅ ነበር። ሁሉንም ነበር የምትበጠብጠው። የሚገርምሽ ከሁሉም ግን ከአንቺ ጋር ነበር የምግባባው። ከኔ ጋር ነበር የምትግባባው፣ ግን ደግሞ ዙሮ እኔ ላይ ተጫወትክብኝ እንጂ። ማለትማ እነሱን ለማግኘት እኔ መጠቀም ያደረከኝ፣ ሌላ ምንም ያደረከው ነገር የለም። በጣም ብዙ ነገሮችን ዋሻኸኝ ምናምን። ሊዲያ እንደዛ እንዳይመስልሽ። በቃ ያኔ መስሎኝ ነበር፣ አልሆነም።
መስሎ አይደለም ሳሚ። መጀመሪያውንም ከቀድሞ ማሰበህበትና ቀደህበት ያደረካቸው ነገሮች ናቸው። አይደለም ሊዲያ፣ አንቺ ሁሉም ነገር ያበላሸሽው አንቺ ነሽ። ይሄን ደግሞ አንቺም ታውቂያለሽ። ሳሚ፣ እኔ ምንም ነገር ያበላሸሁት ነገር የለም። ቀረብከኝ፣ እወድሻለሁ አልከኝ፣ እኔም ወደድኩህ፣ አለቀ። ግን አንተ ደግሞ እወድሻለሁ ስትለኝ የነበረው ውሸትህን ነበር። ግን ሊዲያ፣ አንቺ ዋዳ ላይ ክፉ ነገር እየሰራሽ ነበር። እና አንተስ ጥሩ ነገር እየሰራ ነበር ዋዳ ላይ? እንደ ጥሩ ሰው ራስን ለማስመሰል አትሞክር። ሁላችንም ማንነታችን ምን እንደሆነ ጠንቅቀን ነው የምናውቀው። እሺ አሁን ተረጋጊ። ያለፈ ነገር አናንሳ። ያለፈ ነገር አናንሳ ከተባለ እኮ ሁሉም ሰው ጥሩ ነው። ያለፉ ነገሮች ሲነሱ ነው ለወደፊት የምታስበው። በቃ ይጻባይሽ አለቃለሽ። አይ ሳሚ፣ የኔ ጉድለት ብቻ ነው አይደል የሚታየው? ያንተ ጥፋትና ጉድለቶች አይታዩህም። እኔ ጥፋተኛ አይደለሁም እያልኩሽ አይደለም ሊዲያ። ግን ደግሞ በቃ ስህተት ነበር የኔና አንቺ አብሮ ነው። እሺ ሳሚ፣ እኔ አሁንም ቢሆን ልክ ነው እያልኩ አይደለም እኮ። ያው ስለምወድህ እንጂ ሌላ ክፉ ነገር አስቤ አይደለም። ግን ደግሞ የሚወዱትን ሰው እኮ በግድ አብሮ ካሉ እንኳን አይባልም ሊዲያ። አውቃለሁ በግድ አብሬ ልሆንም ደግሞ እኮ አላልኩም። እወድሃለሁ ተረዳኝ እንጂ ሌላ ነገር አልተናገርኩም። እሺ ግን ሊዲያ፣ ለወደፊቱ የጸባይሽን ማስተካከል አለብሽ። ቶሎ የምትናደጂው ነገር ማስተካከል አለብሽ። እስቲ ሳሚ፣ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። በቃ እሺ፣ አሁን ወደ ቤት እንሄዳ። አዎ እንሂድ። ከቻልክ ትንሽ ጊዜ ላውራ ፈልጌ ነበር። እሺ ችግር የለውም። ስለምንድን ነው የምታወሪው? ሳሚ፣ አንተ እዚህ ቤት ከመጣ በኋላ በጣም ብዙ ነገሮችን አሳልፈናል። በተለይ እኔ እናንተ ጥሩም መጥፎም በጣም ብዙ ነገሮችን አብረን አሳልፈናል። አውቃለሁ። ታዲያ ዛሬ ለምንድን ነው የምትነግሪኝ? ያው ታውቃለህ፣ እኔ አንተን ስለወደድኩ ችክ ብዬ ብዙ የማይደረጉ ነገሮችን አድርጌያለሁ። ስለዚህ ደግሞ ይቅርታ ልጠይቅህ እፈልጋለሁ። ችግር የለውም ሊዲያ። አንቺ እኮ ያን ያደረግሽው ለፍቅር ብለሽ ነው። አይ ሳሚ፣ ቢሆንም በጣም ብዙ ነገሮችን አድርጌያለሁ። እኔ ከልጅነት ጀምሮ ምንም ነገር ፈልጌ አጥቼ አላውቅም። ያ ባህሪ ደግሞ አብሮኝ ያደገ መሰለኝ። በቃ እሺ ይቅርታ አድርገንልሻል። ግን ደግሞ ዛሬ ለምንድን ነው ይሄን የምትነግሪኝ? ነገ ማታ ወደ ጣሊያን እበራለሁ። ምን? አዎ ሳሚ፣ ለእኔም ለእናንተም ለሁላችንም የተሻለ የሚሆነው እኔ ከዚህ ብሄድ ነው። ሊዱ፣ እኔ ካንቺ ባላቅም ግን እዚሁ ብትሆኝ ይሻላል። አይ ሳሚ፣ ይሄንን ነገር በደንብ አስቤበት ጨርሻለሁ። ስለ በቃ
ለሁላችንም የተሻለ የሚሆነው እኔ ከዚህ ዞር ብል ነው። ስለዚህ ሄዳለሁ። ቆይ ለምን ሊዱ? አሁን እኮ አንቺ ከተስተካከልሽ አብረን መኖር እንችላለን። አውቃለሁ፣ ግን ደግሞ ብዙ የማይስተካከሉ በጣም ብዙ ነገሮች አሉ። ስለዚህ ብሄር ነው የተሻለ የሚሆነው። እና ደግሞ እዛ ከሄድኩኝ በኋላ ወደ አዳሪ ትምህርት ቤት እገባለሁ። ካልሽ ምን ይደረጋል ሊዱ? ግን እኔ ሁሌም ከጎንሽ ነኝ። እሺ እሺ ሳሚ፣ በጣም አመሰግናለሁ። ችግር የለም ሊዱ። አበጅሽ፣ በእኔ ምክንያት እንዲቆጡሽ አደረኩኝ። በጣም ይቅርታሽ። አረ ችግር የለም ሊዲያዬ፣ ይሄ እኮ ፈልጌና ፈቅጄ ያደረኩት እኮ ነው። ምንም ችግር የለም። ቢሆንም በጣም ጮህችብሽ። ያው ትንሽ ሀሳብ ቢጤ ገብቶት ነው። አሁን እኮ ደግሞ ተረጋግታለች። ችግር የለም። አይ እንደዛ ከሆነሽ ደግሞ አበጅሽ፣ አንድ ነገር ልንገርሽ። ልሄድ ነው። ወዴት? ወደ ውጭ ልሄድ ነው። ምን ልታረጊ? ያው አንዳንድ ነገሮችን ልሰራ፣ ከዛን ደግሞ ልማር። መቼ ትመለሻለሽ? አይ መመለስ እንኳን አይመስለኝም። አሃ ታዲያ እስከ ወዲያኛው ነው እንዴ የምትሄጂ? አዎ በጅሽ እስከ ወዲያኛው ነው የሚሄደው። ግን ደግሞ ደውልልሻለሁ፣ እናወራለን። እንደው አስረሽኝ ነው ግን? ለምን እረሳሻለሁ? አንቺንማ አልረሳሽም። የእውነት እውነት? እስቲ እመቤቴ በይ። እመቤቴ በቃ እንደዋወላለን፣ እንዳጠፊ። እሺ የምትፈልጊው ነገር ካለ ደግሞ ንገሪኝ፣ እልክልሻለሁ። ደግ እና አንቺ ሳትልኪልኝም እንዴ? አረ ልክልሻለሁ። ደግሞ እኔ ምን ልላክልሽ? የፈለግሽውን ልክልሻለሁ። በቃ ትልኪልኛለሽ፣ እነግርሻለሁ። ነይ በቃ ተነሽ፣ ወደ ቤት እንግባ። አላልኩሽም ነበር? ምንድን ነው ያልሽው? አይ ማሂ ቁርስ ሳሚ ክፍል ሄደን እንብላ ስትለኝ ያልተጸዳ ክፍል ውስጥ ከምንበላ ሳሎን እንብላ ብያት ነበር። ያው የምትነሳ ስላልመሰለኝ። አየሽ፣ ካንቺ በላይ ማሂ በደንብ ነው የምታውቀኝ። እሱን ልክ ነህ። እኔንም ካንተ በላይ በደንብ ታውቀኛለች። በሉ በቃ ቁርሳችን እንብላበት። ምን ነው ማሂ? ምን የሚያስቅ ነገር አለ? አይ ምንም የሚያስቅ ነገር የለም። እንዲህ የሆነ ነገር አስታውሺ ነው። ምንድን ነው ያስታወሽው? የድሮ ፍቅረኛሽን አስታወሽው እንዴ? የምን የድሮ ፍቅረኛ እንዴ? ማለት ቆይ ለምንድን ነው እንደዚህ የምትቆጪው? አልገባኝም። ተቆጣው እንዴ? ተቆጣ ወይ? በቁጣ እናወጥሽን እንጂ። አይ መስሏችሁ ነው እንጂ እኔ ምንም አልሆንኩም። ይልቅ እናንተ ተጎራረሱ። ቆይ ግን ማህሌት፣ የድሮ ፍቅረኛ ሲባል ምን ነው በረገግሽ? አይ አልተረበሽኩም ይወዳኔ። እሺ በቃ እንደዛ ከሆነ ስለ ድሮ ፍቅረኛሽ ንገሪኝ። እኔ በጣም ብዙ ስራ አለብኝ። እናንተ ብሎ ነው ጠቅቤያለሁ። ቻው። ዮአዳን፣ የማይ ስሜት ባንድ የተቀያየረ የሆነችው ነገር አለ እንዴ? ነው ሳናቅ ያስከፋናት ነገር አለ? አይ የማይሆን ነገር እንኳን እኮ አልተናገርናትም። ምናልባት ስለ ፍቅረኛው ስለ ጠየቅናት ይሆናል ስሜቷ የተረበሸው። እንደሱ ይሆናል። ይኸውልህ ዛሬ አንዳንድ የሚሄድባቸው ቦታዎች አሉ እና ፍቃደኛ ኮርክ አብረን መሄድ ትችላለህ? ችግር የለውም፣ አብሬሽ እሄዳለሁ። ግን ምን ተፈጥሮ ነው የተጨነቅሽው? የተፈጠረ ነገር አለ እንዴ? አይ ይሄንን ቤት ጨምሮ ብዙ ንብረቶችን ልናጣቸው እንችላለን። ያው ዛሬ የመጨረሻ ቀናችን ሳይሆን አይቀርም። አልገባኝም ዮአዳን፣ እንዴት ማለት? ይኸውልህ ሳሚ፣ ሂሩት እንዳለ ወንጀሎቿን ከበር ያደረገችው እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል? በጣም ብዙ ነገር ያገናኘዋል። እቴቴ ወንጀለኞቹን ንብረቶቹ እሷ እንደሆኑ አሳምና በጣም ብዙ ሚሊዮን ብር ተበድራቸዋለች። እናማ ወንጀለኞቹን እኔ እየተከታተሉኝ ነው። ስለዚህ ሂሩት የተበደረችውን ገንዘብ እኔ ለእነሱ መክፈል ካልቻልኩኝ ምን ሊያደርጉኝ እንደሚችሉ ምንም አላውቅም። ማንም ደፍሮ የሆነ ነገር ሊያደርግሽ አይችልም። እሱን በጣም እርግጠኛ ነኝ ጌታ። ማንም ምንም ነገር ሊያደርገን እንደማይችል ግን ደግሞ እነዚህ ሰዎች ከኛ የተሻሉ መሆናቸውንም ማወቅ ይኖርብናል። እኛም መጉዳት ከፈለጉ ደግሞ በትንሽ ደቂቃዎች የፈለጉትን ነገር ማድረግ ይችላሉ። እሱም በደንብ አውቃለሁ። ግን ደግሞ እኔ ላንቺ ያለውልሽ ምንም ነገር ቢፈጠር ከምንም ነገር በላይ የኔ ደህንነት አስቀድመ ራስን አደጋ ላይ ምጥነ ቢሆን እኔ ፕሮቴክት እንደምታደርገኝ በደንብ አውቃለሁ። አንዳንዴ ለማመን የሚከብዱኝ ነገሮች አሉ። ቆይ ለምንድን ነው እንደዚህ የምታይኝ? እና ደግሞ ምንድን ነው ለማመን የከበደ ነገር?
እኔ ከልጅነቴ ጀምሮ ስሜቴን መናገር አልችልም። የተሰማኝን ነገር ለሰዎች ማሳየት ይከብደኛል። በፊት እናቴ ትምህርት ቤት ስታደርሰኝ እጇን ጥብቅ አድርጌ ነበር የሚይዛት። ለምን? ልጅ እያለሁ ብዙም ከቤት ስለማልወጣ ውጭውንም ማየው ከትምህርት ቤት ስመለስ ነበር እና መጫወት ያስፈራኛል። በጣም ይገርማል። እና የእናቴን እጅ ደግሞ ጥብቅ አድርጌ ከያዝኩት ያለምንም ፍርሃት ነበር መንገድ ላይ እየተጫወኩኝ የምሄደው። የእናቴን እጅ ሲይዘው ምንም አያስፈራኝም። የሚሄድ መኪና ውስጥ ራሱ ልገባ እችላለሁ። ምንም አደጋ የሚደርስብኝ አይመስለኝም ነበር። ሁሉም ልጆች ከቤተሰቦቻቸው ጋር ሲሆኑ የተለየ በራስ መተማመን ይኖራቸዋል። ይኸውልህ ሳሚ፣ እኔ በፊት የእናቴን እጅ ሲይዝ የሚሰማኝ ስሜት ነው አሁን ያንተን እጅ ሲይዝ የሚሰማኝ። እንደ እህትማማቾች ነገሮችን እያስተካከልን አብረን ብንቆይ ደስ ይለኝ ነበር። እኔም ደስ ይለኝ ነበር ማለት ግን ደግሞ ለእኔም ቢሆን ለእናንተ ጥሩ የሚሆነው ብሄድ ነው። እሺ እና መቼ ትመለሻለሽ? አይታወቅም። ከ5 ዓመት ወይ ከ10 ዓመት አሊያም ደግሞ ለዘላለም ላልመለስ እችላለሁ። ደግሞ እንደምንገናኝ ተስፋ አደርጋለሁ። ይሄድሽበት ሁሉ መልካሙን ይግጠምሽ። አሚን ማለት በቃ እኔ ልታሽ ዳግም ቦርሳዬን ይዞ እየጠበቀኝ ነው። እሺ መልካም መንገድ። ደህና ሁኚ። እኔ የምልሽ ሊዱ፣ አጎቴን አይተሹ ነበር እንዴ? እንዴት ነው? እድሜ ላንቺ። ማታ ማምሽቶ ነው የገባው፣ ጠዋትም ሳይነጋ ነው የወጣው። ምን ግሩም፣ ምን ሆነ? ወይ ሳምዬ አልነገርኩም። ለካ እቺ ዋዳን እኮ መርሳት አቁም ያለው እያለች ድራማ ስትሰራብን ነበር። አባዬ እንደዛ ልጄ ልጄ እያለ አይኑ እስኪጠፋ ድረስ ያለቅሳል። እሷ ግን እዚህ እሱ ላይ ትጫወታለች። ይህንን ማድረግ ለምን አስፈለገ? ትንሽ ቀን ቤት ውስጥ ባሉ ሰዎች መጫወት ፈልጌ ነበር፣ ግን እንዳያችሁ ተጋለጥኩኝ። አያት አይደል ምን ያህል ጨካኝ እንደሆነች። እና ቀድም ያልኩህን እቃ እሷ አልወሰደችውም ብለህ ታምናለህ? የምን እቃ? ለምንድን ነው ሂሩትና ሊዲያ የምታያቸው? ፍላጎትሽ ምንድን ነው? ጭራሽ ጠያዋ ምን ይሆንኩኝ? ስሚኝ ዋዳን፣ ብዙም ባትፈታተኝ ይሻልሻል። በመወዳቸው ሰው መምጣት ብዙ ዋጋ ያስከፍልሻል። ባትፈታተኝ ይሻልሻል። የኔ ፍቅር አይታታል እንዴት እንደሆነች። ሽንቷ ልትለቆ ከሆነም አልቀራትም። በጣም ነው እሺ የማመሰግነው። መጣሁ። ፊልሙን እያየሽ ጠብቂኝ። ያለፈኝን ትነግሪኛለሽ። የት ልትሄድ ነው? ከፈለግ ፖዝ ላድርገው። አይ በአንቺ አንደበት እንዲተረክልኝ ፈልጌ ነው። እሺ ግን የት ልትሄድ ነው? ማለት የዋዳንን ስለምቀርባት ስለ መድኃኒቱ ላወጣጣት፣ ካልሆነ ግን የዋዳንን አንቄ ነው የምቀበላት። እሺ ደስ ይለኛል። እስቲ ከእናትና ልጅ ጋር መጣላት ምን አይነት መዘዝ እንደሚያመጣባችሁ እናያለን።
ወይዘሮ ማሌት እንዴት ነሽ? ደህና ነኝ። ደግሞ ምን ፈለግ? ስሚ ማሌት፣ አንቺ እንደምታስቢው ስርዓተ ቢስ ወይ ሰው የሚያንቋሽሽ አይነት ሰው አይደለሁም አይደል? አንተማ ምን በወጣ ስርዓተ ቢስ ትሆናለህ? ልክ እኮ ነህ። እየቀለድኩ አይደለም። በእርግጥ በመጠኑም ቢሆን መልካም አይደለሁም፣ ግን ደግሞ እኔ መታሰር አልፈልግም። ከጓደኞቼ ጋር መውጣት፣ መዝናናት፣ መፍታታት ነው የምፈልገው። እናቴ ደግሞ እዚህ ስመጣ አስጠንቅቃ ነው የላከች። የምን ማስጠንቀቂያ? እንዳትረብሽ፣ ከዛ ቤት ልጆች ጋር ከአንዳቸውም ጋር ፍቅር እንዳትጀምር፣ በተጨማሪም ደግሞ የተከበሩ ናቸው አክብራቸው ብላ ላከች። ጎሽ፣ አንተ ደግሞ አክብር ስትባል በደንብ አዋረድካቸው። ከማንም ሰው ጋር ፍቅር እንዳትጀምር ስትባል ገና ከመምጣት በአንድ ወር ከሊዲያ ጋር ፍቅር ጀመርክ። አልሳካ ብሎ ነው እንጂ አዳነንም ፈልገ ነበር። እንዳልኩሽ እኔ መታሰር አልወድም። እኔ እንደ ሀሳቤ ግሩምና ሂሩትና እናድጃቸው ከቤት እንዳስወጡኝ ነበር። እሱ ደግሞ አልሆነም። ግን ደግሞ ፈጣሪ እንዲህ ያደረገበት ምክንያት አለው። አሁን እዚህ መቆየት ተስማማክ? ለነገሩ እንዴት አይስማማ? ዮሐዳንን በጣም በድያታለሁ። ደግሞ እኔ ይህን ያህል ይጎዳታል ብዬ አላሰብኩም ነበር። አሁን እንደዚህ የምታወራኝ የተጸጸተ ሰው የምትመስለው ዮሐዳንን ለመቅረብ ነው አይደል? ዮሐዳንን ተወጃታለሽ? ምን ማለት ነው? ባልወዳት እዚህ ቤት እየተቃጠልኩ እቀመጥ ነበረ? ቤቴን ዘግቼ እኮ እዚህ ከገባሁኝ ወራት አለፈኝ። እኔና አንቺ አንድ ላይ ሆነን ዮሐዳንን ልንጠብቃት ይገባል። ከማን ነው የምንጠብቃት? ከእናትና ልጅ። ዮሐዳን አደጋ ውስጥ ናት። አሁን ካንተ በላይ አደጋ አለ? ማለት ትንሽ አዳምጪ። ቅድም ጠፋ የተባለው መድኃኒት ነው። ይህ መድኃኒት ዮሐዳን የሚመርዙበት። ምን እየሆንሽ ነው? አውቃለሁ፣ ሂሩትና ሊዲያ ሊጠሏት ይችላሉ። ይህንን ግን በፍጹም አያደርጉም። ባለፈው ወለሉ ላይ የደፋሁትን ሻይ ታስታውሻለሽ? ያ ሻይ ተመርዞ ነበር። ለዛ ነው ሳላስነቃ የደፋሁት። አይሆንም፣ ዮሐዳኔን በእጄ ልገላት ነበር። አስቢው፣ እቺ ልጅ የሆነ ነገር ሆና ታማ ሐኪም ቤት ሂዳ ተመርዛ ነው ቢባል መጀመሪያ ማን የሚጠይቅ ይመስልሻል? አይ ሳሚ፣ ያው እኔ ነኝ። እኔስ ልታሰር ልገደል፣ ዮሐዳንን ግን አሁን ማልቀስ መፍትሄ ነው። ለዮሐዳን ጠንክረሽ ልቆሚላት ይገባል። ያኔ ሩት ሻዩ ላይ መርዝ ስትጨምር እንደሰማሁት ከሆነ ከዚህ በፊትም ሰታት እንደምታውቅ ነው። እስኪ አስታውሺ፣ ሂሩት ወይ ሊዲያ አንቺ በሌለሽበት ኪችን ገብቶ ያውቃሉ?